እሺ ከሁሉ በፊት ባለፉት 2-3 ቀን በጋምቤላ ክልል ውስጥ በነበረው ግጭት በደረሰውን የሰውና የንብረት ክሳራ አዘንን ጥልቅ ነው። ህይወታቸው ያጡ ወገኖቻችን ለቅርብ ቤተሰቦችና ዘመዶቻቸው መጽናናት እመኛለሁ። ከዛ በመቀጠል የጋምቤላ ጸጥታ ችግር መሰረት በማድረግ የተለያየ ሚዲያ አውታሮች ዘገባ አድርጓል። ከአንዳንድ የክልሉ ተወላጆች ጋር ቃለ ምልልስ አድርጓል። ትክክለኛ መሬት ላይ ያለው ነገር የዘገቡ ሚዲያዎች እንዳሉ ተገንዝብ ያለውና እነዚህ ሚዲያዎችን ማመስገን ፈልጋለሁ በመጀመሪያ ደረጃ። ከዛ በመቀጠል ከመንግስት ጋር ከኢትዮጵያ መንግስት ጋር ቅራኔ ያላቸው ሚዲያዎች አንዳንድ የክልል ተወላጆች እንደ መረጃ ምንጮቻቸው በማድረግ የጋምቤላ ግጭት መልኩን ለመቀየር የሌለው ነገር ለፖለቲካ ፍጆታ የምታወሩት ነገር ትክክል አይደለም። የጋምቤላ ችግር ለማባባስ ካልሆነ በስተቀር ምንም ለመፍትሄ የሚሆኑ መረጃዎች አይደሉም የምታስተላልፉት። በዛው እንድትወስዱልኝ ፈልጋለሁ። እስከማውቀው ድረስ በኖር ዞን በኩልም በአኛዋ ዞን በኩልም የተዋጋ ያለው የክልሉ ጸጥታ ኃይሉ ነው። ሚሊሻ፣ ፖሊስ እርስ በርሳቸው የተዋጉ ነው ያለ ከማይበረሰባቸው ጎን ተሰልፎ ያለው ሪያሊቲ ይሄ ነው እንጂ ምንም ሌላ ከሌላ አካባቢ የመጣ ሰው የለም ወይ ከሌላ ሀገር አይሚል የቡድን መሳሪያዎች አሉ የሚለው ነገር እሱም እውነት ነው። የቡድን መሳሪያዎች አላቸው ሁሉም ቦታ ሁሉም ቡድኖች በኖር በኩልም በአኛዋ በኩል ወላችሁ እንደምታውቁት ህገወጥ የጦር መሳሪያ ዝውውር በጋምቤላ በኩል ነው። ከሁሉም ድንበሮች በላይ በጋምቤላ በኩል ነው ወደ ማላገር ይሄዳለው ህገወጥ የጦር መሳሪያ በብዛት። ስለዚህ በእነዚህ ማህበረሰብ ውስጥ ነው የሚያልፈው። ስለዚህ አክሰስ አላቸው፣ የመግዛት አቅሙ አላቸው፣ እድሉም አላቸው፣ አቅርቦትም አለ። ስለዚህ አብዛኞቹ ውትድርና የገቡ ናቸው። ሀገር መከላከያ፣ ፖሊስ የነበሩ፣ ሚሊሻ የነበሩ ልምድ ያላቸው ሰዎች ናቸው። ስለዚህ ከሌላ ሀገር የመጣ ሰው የለም ባለኝ መረጃ።